ጨክኝ መጣሁ ወደ አዲስ አበባ። እሺ ወደ አዲስ አበባ ስመጣ 6 አመት ነው የማህበረሰቡ ሰው ነው ተመረቅ ሲሉ ዲፕሬሽን ነው የሚፈጥረው። አልተማርኩም ጭራሽ እንኳን ልመረቅ ማለት ጧት ላይ ሲወጡ ድንጋይ ላይ ቀመጥባታለሁ እንሽ ድንጋይ አለች ተቀምጬ እነሱ ስራ ነው የሚሄዱት 2 ሰዓት ላይ ደህና አደርክ ምናምን ሲሉኝ ደህና ምናምን እላቸውና ማታ 11 ሰዓት ሲመጡ እዛ ጋር ነው የሚያገኙኝ ማለት። ከዛ በኋላ በቃ 1-2 አመት ይሄም ደግሞ እኮ ቀላል አይደለም። እስር ቤት በለው በቃ ያቺን ራሴን አስራታለሁ። ከወጣው ለሱስ ነው እና ላለመውጣት ነው ትግሉ ማለት የሆነ የአይጥ ኑሮ ማለት። ወጣለው እገባለሁ በዛ መሃል ላይ ሬዲዮዎች ማዳመጥ ምናምን ጀመርኩ ማለት ነው። እንደዚህ አይነት ፕሮግራሞችን አሁን እግዚአብሔር ይመስገን የሚያስቅ ነገር አስቀኝ። ስለዚህ ማየው ሲሪየስ አስተማሪ ፕሮግራሞች ምናምን አሉ። ከውስጤ ምን ይለኛል አንድ ቀን እኔም እኮ እንደሰው እዚህ ጋር ቁጭ ብዬ ከኮሜዲያን እሸቱ ጋር ማወራበት ቀን አለ ወይ ብዬ እዛ ሳስብ ማለት ነው ምን ታወራለህ ይለኛል ከውስጤ ማለት ነው። አንተ እውነት ብትሄድ ምን ታወራለህ? ለካ የዛን ያለፍኩበት ያሉት ነገር ለካ አሁን ታሪኬ ሆኖ ለካ እንዳወራው የተሰራውበት ነበር። እኔ አሁን ይሄን ቪዲዮ ከኔ በላይ ማንም አያየው። ደጋግሜ ነው ማየው ማለት ደረስ ካረል እለዋለሁ። ግን እዛን ሳል ቁጭ ብዬ የነ ዶክተር ሮዳስን ከማን ያዘዋል ጋር ያደረካቸውን ፕሮግራሞች ከደረጃ ኃይሌ ጋር ከመጋቢ አዲስ እሸቱ ጋር ዛሬ ራሱ ያየሁት ነበር። እነሱን ፕሮግራሞች ሳየው የኔ ተራ ደርሶ አንድ ቀን እዚህ ጋር መቀመጥበትን ቀን ፈልክ ነበርና ያንተ ተራ ግን የቱ ጋር ነው እለዋለሁ ራሴን ማለት እና አነቃቂ የሬዲዮ ፕሮግራሞችን መጽሐፎችን ታሪኮች ምናምን ማንበብ ጀመርኩበት። መደበቂ ማንበብን አስለመደኝ ሳላስበው። ብዙ አላነበብኩም ግን ማንበብ ጀመርኩ። ከዛ በኋላ ትንሽ የመንቃት ስሜት ይሰማኝ ጀመር ማለት ነው። ከዛ በኋላ ሱሱ በዛው ልክ እያደገ ቢሆንም ግን እያወኩበት መጣው። ስሞኪል የሚል መጽሐፍ አነበብኩና እንደሚገለኝ ራሱ አወኩበት። ግን ይሄ ነገር በቃ ማቆም አለብኝ ያልኩኝ ከውስጤ ጥያቄ ፈጥርብኝና መጨቃጨቅ ጀመሩ ማለት ነው። እና ክላስ ቤቴ ውስጥ ቁጭ ብዬ ነው መጨቃጨቀው እና ሬዲዮ ፕሮግራም በቃ እየቀያየራሉ ዘፈን ሲመጣ ይረብሸኛል። ከዛ በኋላ አብይ ይልማ ሳዲስን በጣም አዳምጠው ነበር ሬዲዮ ሁሌ ማክሰኞና አርብ ማለት። ቤተሰቦቼ እንደምን አላችሁልኝ? ያላችሁ ሳዲስ ስለ አእምሮ፣ ስለ ሀሳብ፣ ስለ ስሜት፣ ስለ ፍራቻ፣ ስለ እስረኝነት፣ ስለ ሱስ ምናምን ያወራልና እኔ በዛን ሰዓት በነበርኩበት ሞመንት ላይ ለኔ የሚያወራ አይነት ስሜት ነው የሚሰማኝ ማለት ነው። ከዛ በኋላ ግንቦት 9 ላይ እንዳጋጣሚ ቆንጆ ስለ ፍራቻ ነበር የሚያስተምረው። አድማጭ መደወል ትችላላችሁ ሲባል ስልኬን አወጣውና ዝም ብዬ ስሞክረው መስመር ላይ ገባው ማለት ሄሎ አለኝ። ከዛ ላይ ሄሎ አልኩት። እኔ አልጋዬ ላይ ጋደም ብዬ ነው በቃ እዛው ጋር ነው ሙሉ አልጋዬ ከተነጠፈ 2 ወር ምናምን ነው የሚሞለው ማለት ወይ ወደዛ ወይ ወደዚህ ያደርጋለሁ። ቦታ ቀየርኩ ተባለ ታች ካርቶኔ ላይ የምቀመጠው እና የዛኔ ስልኩ ሲጠራ የሱ አነሳልኝ ማለት ነው። ሄሎ አድማጫችን ምናምን ሲል ሄሎ አብይዬ ምናምን ነገር አልኩት። ፕሮግራም በጣም ደስ የሚለው እኔን ከብዙ ነገር ነው እያከመኛለሁ በጣም ነው ማመሰግነው ምናምን ብዬ እዛ የቺ 2 አመቷን የድብርት ህይወቴ ላወራለት ነው በ2 ደቂቃ ማለት። ቆይ አንዴ ያለኝ ማለት አንድ ነገር ልንገር ስለው ኢትዮጵያ ትፈልጋለች አድማጫችን አለኝ ማለት። አሁን ቴርሞዳይናሚክስ አንተ ምን ሀገር ተጠቅማለህ ምናምን ነገር ያለኝ ነገር አለና ኢትዮጵያ ትፈልጋለች አለኝ። ጸጥ ነው ያልኩትና ሄሎ አለና ወደ ሌላ አድማጭ እንሂድ ምናምን ብሎ ስልኩ ተዘጋ አየር ላይ ማለት። ትንሽ ድንጋይ ነገር አለችና እሷ ላይ ቁጭ ብዬ ኢትዮጵያ ትፈልገኛለች እኔ እምትል ሐሳብ እዛው ጋር ቁጭ እንዳልኩኝ መሸማ 10 ሰዓት ነበር ያለቀው ፕሮግራሙ። መሸና 2 ሰዓት አካባቢ ላይ ተነስቼ ሚካኤል ቤተክርስቲያን ሄድኩ። እሺ